በትግራይ የቀጠለው ተቃውሞና መንገድ መዝጋት። የትግራይ ኃይሎች ተብለው የሚታወቁት የሰራዊት አባላት በክልሉ የተለያዩ ክፍሎች ውስጥ የሚያሰሙት ተቃውሞና መንገድ መዝጋት መቀጠሉን ነዋሪዎች ለቢቢሲ ተናገሩ። ሰኞ ጥቅምት 3 2018 ዓ.ም በክልሉ ዋና ከተማ መቀሌ የጀመረው ተቃውሞ ወደ ተለያዩ የትግራይ አካባቢዎች ተስፋፍቶ ማክሰኞ፣ ሮብና ሐሙስ መቀጠሉን ተገልጿል። ዛሬ ሐሙስ በአዲግራትና በአካባቢዋ ተቃውሞ መቀስቀሱንና ከአዲግራት ወደ መቀሌ የሚወስደው ዋና መንገድ በተቃዋሚዎች መዘጋቱ ቢቢሲ አረጋግጧል። በተጨማሪም በአሁላ እና በመሆኒ ምስራቃዊና ደቡባዊ ዞኖች ከመቀሌ ጋር የሚያገናኘው መንገዶች እንዲሁም ከእንደ አባጉኒ ወደ እንደ ሽረ እንደ ስላሴ የሚወስደው መንገድም ዛሬ ተዘግቶ እንደሚገኙ የተለያዩ ምንጮች አመላክተዋል። የትግራይ ኃይሎች አካል የሆነው አርሚ 22 አባላት ከ4 ቀናት በፊት በመቀሌ ከተማ ለተቃውሞ በአደባባይ በመውጣት መንገድ በመዝጋት እንቅስቃሴዎችን አስተጓጉለው ነበር። በመቀሌ ከተማ የተካሄደው የተቃውሞ ሰልፍ በክልሉ ከፍተኛ አመራሮች ጋር ውይይት ተደርጎበት ቢቆምም በተከታታይ በነበሩት ቀናት በተለያዩ የትግራይ አካባቢዎች የቀጠለ ሲሆን ሐሙስ ዛሬ መቀጠሉ እየተነገረ ነው። ማክሰኞ ጥቅምት 4 ቀን 2018 ዓ.ም በማዕከላዊ ዞን ነበልት በተባለው አካባቢ ተቃውሞ የነበረ ሲሆን በዚህም ወደ ሐውዜን እና አድዋ የሚወስዱ መንገዶች ተዘግተው ነበር። ከአካባቢው ለቢቢሲ ትግረኛ የተላኩ ምስሎች እንደሚያሳዩት በነበልተ የሚገኘው የአውቶቡስ ጣቢያ አገልግሎት መስጠት ሳይችል ቀርቷል። በተመሳሳይ ከወቅሮ ወደ መቀሌ የሚወስደው መንገድ በአጉላ ከተማ መንገድ ተዘግቶ የነበረ ሲሆን በተመሳሳይ ከወቅሮ ወደ መቀሌ በሚወስደው መንገድ በአጉላ ከተማ መንገድ ተዘግቶ የነበረ ሲሆን እርዳታ የጫኑ መኪኖች ማለፍ ሳይችሉ መቅረታቸውን ከስፍራው የተገኘ መረጃ ያሳያል። የትግራይ ኃይል አባላት በተለያዩ የክልሉ አካባቢዎች መንገዶችን በመዝጋት ተቃውሟቸውን ቀጥለዋል። በደቡብ ትግራይ ዞን መሆኒ እና አዲሽሁ ወደ መቀሌ የሚወስዱ መንገዶች ተዘግተዋል። የእንዳባጉና ሽረ ማይጸብሪ መንገድ ተዘግተው የነበረ ቢሆንም የተከፈተው የሃይማኖት አባቶችና የሀገር ሽማግሌዎች ውይይት ካደረጉ በኋላ ነው። የወታደራዊ ኃይሉ አባላት ለተቃውሞ አደባባይ የወጡት ደሞዛቸው በወቅቱ እየተከፈላቸው እንዳልሆነ፣ ጥቅማ ጥቅም እየተሰጣቸው ባለመሆኑ ወደየአካባቢው አስተዳደር ሲሄዱም ጉዳያቸው ሰሚ አለማግኘቱ እንዲሁም እንደ ታጋይ እንደማይከበሩ በመግለጽ ተቃውሟቸውን አሰምተዋል። እንዲሁም ደግሞ ከደሞዝ እና ከጥቅማ ጥቅም ውጭ ፖለቲካዊ ይዘት ያላቸው እና ወቅታዊ ሁኔታዎችን በተመለከተ ጉዳዮች ላይም ድምጻቸውን አሰምተዋል። በአንዳንድ አካባቢዎች ላይ ለተቃውሞ የወጡት የጸጥታ ኃይላት አባላት የአንድ የፖለቲካ ድርጅት ጠባቂ አይደለንም፣ ጦርነት አንፈልግም እና ሰላም እንሻለን የሚሉ መፈክሮችን ሲያሰሙ ታይተዋል። ሰኞ ዕለት በመቀሌ ተቃውሟቸውን ያሰሙ የትግራይ ኃይሎች አባላት ወደ ትግራይ ጊዜያዊ አስተዳደር ጽሕፈት ቤት በመሄድ የጊዜያዊ አስተዳደር ለማነጋገር ጠይቀው ነበር። ሌተናል ጀነራል ታደሰ ወረደ በወቅቱ በቢሮአቸው ስላልነበሩ ወደ ሰማዕታት ሐውልት አዳራሽ ገብተው የሚመለከታቸው ኃላፊዎች እስኪመጡ እንዲጠብቁ ቢነገራቸውም ፈቃደኛ ሳይሆኑ ቀርተዋል። ይህን ተከትሎም ከመቀሌ የሚወጡ 3 ወሳኝ መንገዶች በመዘጋታቸው ወደ ከተማዋ አውሮፕላን ማረፊያው እና ወደ ሌሎች የክልሉ ክፍል የሚያቀኑ ተሽከርካሪዎች እና መንገደኞች ተስተጓጉለው ውለዋል። ደም አፋሳሽ የነበረው የትግራይ ጦርነት ባስቆመው የፕሪቶሪያው ስምምነት መሰረት የትግራይ ኃይል አባላት ትጥቃቸውን ፈትተው ወደ ሰላማዊ ኑሮ እንዲቀላቀሉ ይጠበቃል።